ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬ ደግሞ በፎርዝ ራውንድ 2018 ማት ፈተና ወይ ደግሞ የሶሻል ሳይንስ የመጀመሪያው ዙር በማት ፈተና ተገናኝተናል ማለት ነው። እንግዲህ ዛሬ አብረን ጥያቄዎችን እንሰራለን ማለት ነው። እንግዲህ እንደሚታወቀው ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩ እያልኩ ቀጥታ ወደ ጥያቄዎቹ እንገባለን ማለት ነው። So question number 1, which of the following statements define an integration? A, its process of finding the limit of a function. B, its process of finding the rate change of a function. C, its process of finding the antiderivative of a given function. D, it's the process of finding the derivative of given function. So እንግዲህ እንደምታውቁት ኢንተግሬሽን የማት ኮንሴፕት ነው። ለምንድን ነው የሚያገለግለን? የሆነ ኤሪያ ለተሰጠን ፋንክሽን በሆነ ባውንደሪ መሀል ያለውን ኤሪያ ለመፈለግ እንጠቀምበታለን ማለት ነው። which means አሁን የሆነ ፋንክሽን ኤፍ ኦፍ ኤክስ ከተሰጠ ማለት ነው የእሱን ዴሪቬቲቭ መፈለግ ወይ ደግሞ ኤፍ ዴሪቬቲቭ ኦፍ ኤክስ መፈለግ ይሄ ምን ይባላል? ዲፍረንሺዬሽን ይባላል ማለት ነው። ይሄኛው ፕሮሰስ ምን ይባላል? ዲፍረንሺዬሽን። አሁን ከተሰጠን የዴሪቬቲቭ ፋንክሽን ኦሪጂናል ፋንክሽኑን መፈለግ ደግሞ ምን ይባላል? አንቲ ዲፍረንሺዬሽን ወይ ደግሞ ኢንተግሬሽን የምንለው ይሄ ከኤፍ ዴሪቬቲቭ ኦፍ ኤክስ ኤፍ ኦፍ ኤክስን የመፈለግ ፕሮሰስ ነው ማለት ነው። ስለዚህ በሱ መሰረት ምርጫ ላይ ሄደን እናያለን ማለት ነው። ፕሮሰስ ኦፍ ፋይንዲንግ ዘ ሊሚት ኦፍ ዘ ፋንክሽን። እንግዲህ ሊሚት ኦፍ ዘ ፋንክሽን የዴሪቬቲቭ ኮንሴፕት ነው እንጂ የኢንቴግሬሽን አይደለም ማለት ነው። ቢ ላይ ደግሞ ኢትስ ዘ ፕሮሰስ ኦፍ ፋይንዲንግ ዘ ሬት ቼንጅ ኦፍ ኤ ፋንክሽን። ስቲል ሬት ቼንጅ ኦፍ ፋንክሽንን ለመፈለግ የሚጠቅመን ወይ ደግሞ የኢንተግሬሽን ዲፊኒሽን ሳይሆን የዴሪቬሽን ዲፊኒሽን ነው ማለት ነው። ሲ ላይ ደግሞ is the process of finding the antiderivative of given function ብሎናል ማለት ነው። which is ትክክለኛ ዲፊኒሽን። እዚህ ጋር እንዳየ ነው ፕሮሰስ ኦፍ ይሄኛው መፈለግ ዲፍረንሺዬሽን ስንለው ከዴሪቬቲቭ ፋንክሽኑ ደግሞ ኦሪጂናል ፋንክሽኑ መፈለግ ምን ይባላል ብያቸዋለሁ? አንቲ ዲፍረንሺዬሽን ማለት ነው። አንቲ ዲፍረንሺዬሽን ኢንተግሬሽን ሊሆን ይችላል ማለት ነው። ፕሮሰስ ኦፍ አንቲ ዴሪቬቲቭን የመፈለግ ስለዚህ ሲ ላይ ያለው ትክክል ነው ማለት ነው። ዲ ላይ ያለውን እንየው። it's the process of finding the derivative of given function still ይሄኛው የዴሪቬሽን ኮንሴፕት ነው ማለት ነው። ስለዚህ በሱ ምክንያት የአንደኛ ጥያቄ መልሳችን ሲ ይሆናል ማለት ነው። Question number 2, which of the following is equal to 3/5 pi degree in measure? A 108 degree, B 116 degree, C 118 degree, D 300። ስለዚህ አሁን ምድረ ጥያቄው 3/5 ፓይ ይሄኛው ምድረ ራዲያ ሜዥር ነው ማለት ነው። በዲግሪ ሲገለጽ ስንት ይሆናል ነው ማለት ነው የተጠየቅነው። ስለዚህ ይሄኛውን ለመፈለግ እንዴት ነው የሆነ ሪሌሽንሺፕ እናውቃለን። ፓይ ኢዝ 180 ጋር እኩል እንደሆነ እናውቃለን። አሁን ደግሞ 3/5 ፓይ ስንት ይሆናል ብለን ክሪስ ክሮስ ማድረግ ነው ማለት ነው። በሱ ከሄደን ፓይ ታይምስ ኤክስ ኢዝ 3/5 ኦፍ 180 ዲግሪ ይሆናል ማለት ነው። እዚህ ጋር እዚህ ጋር ፓይ አለች። ፓይ በፓይ እዚህ ጋር ይጣፋልናል ማለት ነው። ስለዚህ ማጥፋት እንችላለን ፓይ ከሁለቱም ሳይድ። ኤክስ ምን ይሆናል ማለት ነው? 3/5 ታይምስ 180 ይሆናል ማለት ነው። ስለዚህ ይሄኛው ሲቃለል ምንድነው የሚሆነው? ኤክስ 108 ዲግሪ እናገኛለን ማለት ነው። 108 ደግሞ የት ላይ ነው ያለው? ኤ ላይ ነው ማለት ነው ያለው። ስለዚህ ትክክለኛ መልስ ለሁለተኛ ጥያቄ ኤ ይሆናል ማለት ነው። So question number 3, which of the following is the magnitude of the vector
2 into I plus 1 over 2 root 2j. A 3, B 3 over 2, C 9 over 2, D 6። እንግዲህ ይሄኛው ነገር ውስብስብ እንዳይልባቸው ሲጻፍ 2 into minus I plus 1 over 2 root 5 j ብላችሁ ልታስቡ ትችላላችሁ ማለት ነው። ይሄኛው ማለት ነው የተሰጠን ኦሪጂናል። ስለዚህ አሁን ይሄኛው ለመስራት ምንድነው ፈርስት ዲስትሪቢዩት ማድረግ እንችላለን ማለት ነው። ዲስትሪቢዩት ስናደርገው ምንድነው የምናገኘው ማይነስ 2i ፕላስ እዚህ ጋር 2 አለች እንግዲህ 2 times 2 just root 5 j ብቻ ይሆናል ማለት ነው። እንግዲህ አሁን የዚህ ማግኒቲዩድ መፈለግ ነው ማለት ነው የሚጠበቅብን። እንግዲህ እንዲህ ከተሰጠን r square is a square plus b square ሚል እናውቃለን። እንግዲህ ይሄኛውንም አንደር ሩት ይሄኛውንም አንደር ሩት ስናስገባ የሁለቱ ምን ይሆናል ማለት ነው a square plus b square አንደር ሩት ማግኒቲዩዱን ይሰጠናል ማለት ነው። ሶ በሱ ሄደን ማግኘት እንችላለን ማለት ነው። እንስራው። የተሰጠን ማይነስ 2i አራችን ምን ሊሆን ነው ማይነስ 2 ዶል ስኩዌር ፕላስ ሩት 5 ዶል ስኩዌር አንደር ሩት ይሆናል ማለት ነው። ስለዚህ እዚህ ያ አንደር ሩት 4 ይሄኛው 4 ሆኖ ይወጣል፣ ይሄኛው ሩት 5 ሆኖ ይመጣል ማለት ነው which is 9። ሶ ይሄኛው ከሩት ስር ሲወጣ ስንት ይሆናል ማለት ነው ሩት 3 ይሆናል ማለት ነው። ስለዚህ ሩት ሩት 3 ሳይሆን 9 ነው። ከሩት ውስጥ ሲወጣ ጀስት 3 ብቻውን ሆኖ ይወጣል ማለት ነው። 3 ደግሞ የት ላይ ነው ያለው? ኤ ላይ ነው ማለት ነው ያለው። ሶ ኤ is the correct answer for this question። አራተኛ ጥያቄ which of the following statements is true about the variance of given data? A. It's obtained by taking difference between largest and smallest values in the data. B. It's obtained by taking the middle value of data when arranged in order of their magnitude. C. It measures the degree to which numerical data tends to spread from the mean. D. It measures the degree to which numerical data tends to lie close to standard deviation. እንግዲህ ቫሪያንስ እንደምናውቀው ሜዥር ኦፍ ዲስፐርሽን ነው which means ከሴንትራል ዳታ or ደግሞ ከሚን ቫሊዩ ምን ያህል ስፕሬድ አርግቶ ይገኛል የሚለውን ነው ማለት ነው የሚነግረን። ስለዚህ አሁን ትልቅ ቫሪያንስ አለው ማለት ብዙ ስፕሬድ አርግቷል ማለት each data from each other በጣም ስፕሬድ አርግቷል towards each other እና ትንሽ ደግሞ ከሆነ ተጠጋግቷል ማለት ነው ሚን ቫሊዩ or ደግሞ ከሚን ቫሊዩ የተቀራረበ ነው የሚለውን ነገር ነው ማለት ነው የሚነግረን። ስለዚህ አሁን ከሱ ጋር የሚመሳሰልን ነገር እንፈልጋለን ማለት ነው። It's obtained by taking difference between the largest and the smallest value in a data። ይሄኛው ትክክል አይደለም because እንዲህ የሚፈለገው ቫሪያንስ ሳይሆን ማን ነው ማለት ነው ሬንጅ ነው ማለት ነው ሬንጅ። ሶ ይሄኛው ልክ አይደለም ማለት ነው ኤ ላይ ያለው። ቢ ላይ ያለው ደግሞ it's obtained by taking the middle value of the data when arranged in order of their magnitude። ይሄኛውም ሊጠፋ ይችላል ማለት ነው because ይሄኛው ደግሞ ማን ነው ሚዲያን ነው ማለት ነው። ይሄኛው ሬንጅ ነው፣ ይሄኛው ሚዲያን ነው ማለት ነው የሚገልጸው። ሲ it measures the degree to numerical data tends to spread from the mean። exactly ይሄኛው ትክክለኛ መልሳችን ነው ማለት ነው። ቢኮዝ ምን ብያቸዋለሁ ምንድነው ሜጀር የሚያደርገው ከሚኑ በምን ያህል ወይ ደግሞ እንዴት ነው ስፕሬድ አርግቶ ያለውን የሚለውን ነገር ነው ማለት ነው የሚገልጽልን። ስለዚህ ሲ ላይ በትክክል ተቀምጦልናል ማለት ነው። ዲ ደግሞ የሚለው it measures the degree to which numerical data tends to lie close to standard deviation። ይሄኛው unrelated ነው ማለት ነው አይገናኝም። ስለዚህ ሲ ትክክለኛ መልስ ይሆናል ማለት ነው ለዚህ ጥያቄ። Question number 5. Which of the following is a qualitative data?
A. Amount of water in a tanker. B. Salary increment of workers. C. Number of cattle in a farm. D. Ranks given to special officers. ስለዚህ አሁን እንግዲህ ዳታ በሁለት ሊካፈል ይችላል። ምንና ምን ተብሎ? ኳንቲቴቲቭ ዳታ እና ኳሊቴቲቭ ዳታ ተብሎ ማለት ነው። እንግዲህ አሁን እኛ ስለማን ነው እየተጠየቀን ያለው? ስለ ኳሊቴቲቭ ዳታ which is ኑሜሪካልን ብዙም አይመለከተውን ነው ማለት ነው። አማውንት ኦፍ ዋተር ኢን ታንከር ይሄኛው ሜዥር ሊደረግ ይችላል፣ በቁጥር ሊገለጽ ይችላል፣ ኢን ቮሊዩም ሊገለጽ ይችላል ማለት ነው። ይሄኛው ምንድነው? ኳሊቴቲቭ ሳይሆን ኳንቲቴቲቭ ዳታ ነው ማለት ነው። ኳንቲቴቲቭ ዳታ ነው። ይሄኛው ደግሞ ቢ ላይ ያለው ደግሞ ሳላሪ ኢንክሪዝመንት ኦፍ ወርከርስ ይሄኛውም በቁጥር ሊገለጽ ይችላል which is ኳንቲቴቲቭ ዳታ ነው ማለት ነው። ሲ ነምበር ኦፍ ካትል ኢን ፋርም ይሄኛውም በቁጥር ሊገለጽ የሚችል ነገር ነው which is ኳንቲቴቲቭ ማለት ነው። ዲ ላይ ደግሞ ያለው ራንክስ ጊቭን ቱ ስፔሻል ኦፊሰርስ። አሁን እንግዲህ ራንክ እንግዲህ ይሄኛው ኳሊቴቲቭ ሊሆን ነው ማለት ነው። ቢካዝ is not number related አይደለም ማለት ነው ይሄ ነገር። ስለዚህ ዲ ትክክለኛ መልስ ይሆናል ማለት ነው ለዚህ ጥያቄ። Question number 5. Which of the following numbers is the standard form of the rational number 2219 over 7? A 0.317 times 10 raised to 3, B 3.17 times 10 raised to 2, C 3.17 times 10 raised to 3, D 0.317 times 10 raised to 2. ስለዚህ አሁን የሆነ ቁጥር በስታንዳርድ ፎርም ሲገለጽ እንዴት ነው ማለት ነው? A times 10 to the n ሊሆን ይችላል ማለት ነው። እንግዲህ ኤ ምንድን ነው? ናቹራል ነምበር ከአንድ እስከ 9 መሃል ያለ መሆን አለበት ኤ። በሱ ምክንያት አሁን ኤ እና ዲ ላይ ያለው ጠፍቷል ማለት ነው። ኤ አሁን እዚህ ጋር አንደኛ ላይ it's not natural number ማለት ነው። ናቹራል ነምበር ከአንድ እስከ 9 መሃል መሆን አለበት በስታንዳርድ ፎርም ተጽፏል ለመባል ማለት ነው። እሺ ሁለተኛ ደግሞ ፓወሩ ትክክለኛ መሆን አለበት ማለት ነው። ስለዚህ እንግዲህ አሁን መጀመሪያ ምን እናደርጋለን? 2219 ሲካፈል ለ7 ስናደርግ ስንት እናገኛለን ማለት ነው? 317 እናገኛለን። እንግዲህ አሁን 317ን በስታንዳርድ ፎርም ስንገልጽ እንግዲህ ነጥቧ መጀመሪያ እዚህ ጋር ያለችው ሁለት ወደኋላ ሺፍት ስናደርግ 3.17 ታይምስ 10 raised to 2 ያለው ትክክለኛ ይሆናል ማለት ነው which is ቢ ላይ ያለው ማለት ነው። እንግዲህ ይሄኛው ትክክለኛ ፓወሩ አይደለም 10 raised to 2 ነው እንጂ to the 3 አይደለም ማለት ነው በስታንዳርድ ፎርም ሲጻፍ። ስለዚህ የስድስተኛ ጥያቄ መልስ ቢ ነው ማለት ነው። Question number 7. Which of the following is not a characteristic of dispersion of data values? A. It measures scatteredness of values. B. It's a measure of variation of data values. C. It indicates how data values are spread. D. It indicates the central position of values. እንግዲህ ይሄኛው በጣም ቀላል ይመስለኛል። characteristics of dispersion ያለው ነው it indicates the central position of the values የሚለው ማለት ነው የሚሆነው ማለት ነው because ይሄኛው የሴንትራል ቴንደንሲ measures ነው ማለት ነው እንጂ not characteristics of dispersion of data አይደለም ማለት ነው። ይሄኛው scatteredness ነው ሜዥር የሚያደርገው እውነት ነው። ቫሪዬሽንን ነው ሜዥር የሚያደርገው እውነት ነው። it indicates how data values are spread ይሄኛው እውነት ነው። ግን ሴንትራል ፖዚሽኑ የሚያሳየን እነማን ናቸው? ሴንትራል ቴንደንሲ የምንላቸው እነ ሚን ሚዲያን ሞድ ናቸው ማለት ነው። ስለዚህ የሰባተኛ ጥያቄ መልስ ዲ ይሆናል ማለት ነው። Question number 8. Which of the following is the point that divides the line segment whose endpoints are -3, 9 and Q
2 to 1 internally in the ratio of 3:2. So A 0,3, B -1,3, C -1,4፣ D 1,5 ማለት ነው። እንግዲህ ይሄኛው ምንድን ነው? -3 አለን፣ 9 አለን እና ደግሞ 2 አለን፣ 1 አለን። ይሄ በ3 ኮማ ሬሽዮ ቱ ኢንተርናሊ ዲቫይድ ሲያደርገው ሚድ ፖይንቷ የት ትሆናለች ነው የለዚህ በዚህ ሬሽዮ ዲቫይድ ስናደርገው ማለት ነው። ስለዚህ ይሄኛውን በዚህኛው ይሄኛውን በዚህኛው አባስተን ልናገኘው እንችላለን ማለት ነው። which is አሁን የኤክስን ለማግኘት ኤክስ ነው የተሰጠናል ታይምስ ኤን ፕላስ x1 times m over m plus n አርግተን ልናገኝ እንችላለን ማለት ነው። which is አሁን እንግዲህ እዚህ ጋር ግራ እንዳትጋቡ ኤም እያልኩት ያለው ስንትን ነው ማለት ነው? ሁለትን ነው ማለት ነው። ኤን ደግሞ እያልኩ ያሉት እዚህ ጋር ሶስት ነው፣ እዚህ ጋር ሁለት ነው ማለት ነው። ኤም 3 ኤን 2 ማለት ነው። ፒ ደግሞ -3,9 ነው፣ -3,9 ነው። ኪው ደግሞ 2,-1 ነው ማለት ነው። እንግዲህ አሁን በዚህኛው መሰረት እስቲ ፎርሙላችን ውስጥ ሰብስቲዩት አርግተን እንስራ ማለት ነው። አሁን x1ን ስንት ነው ብለናል? -3 ታይምስ ኤን ነው ብለናል። ኤን ደግሞ ስንት ነው ብያቸዋለሁ ቅድም? 2 ነው ብያቸዋለሁ ማለት ነው። ፕላስ ኤክስ1 ደግሞ ምንለው 2 ነው ማለት ነው። እንግዲህ ታይምስ ቅድም ኤም ደግሞ ያልኳችሁ ስንት ነው? 3 ነው ማለት ነው። ኦቨር ኤም ፕላስ ኤን እንግዲህ እዛ እንዳያችሁ ቅድም 3 to the ratio 2 ነው። 3 ሲደመር 2 ስንት ነው ማለት ነው? 5 ይሆናል ማለት ነው። አሁን እንግዲህ ያላኛውን እስቲ ስትሰሩት ስንት ይሆናል ማለት ነው? እዚህ ጋር -6 እዚህ ጋር 6 ደምሩ ስንት ነው? 0 ኦቨር 5 ሊሆን ነው ማለት ነው። የትኛውንም ቁጥር ለዜሮ ደግሞ ካካፈላችሁ ስንት ነው ማለት ነው የሚመጣው? 0 ነው ማለት ነው የሚመጣው። ኤክስ 0 ነው ማለት ነው የሚመጣው። እንግዲህ እስቲ እንየው። እንግዲህ እዚህ ጋር እንደምታዩት አንድ ምርጫ ነው ከዜሮ የሚነሳው ማለት ነው። እንግዲህ ቀጥታ መልሱ ኤ ነው ብለን ደምድመን ልናልፍ እንችላለን ማለት ነው። which is አሁን እዚህ ጋር ኤክስ ከኔጌቲቭ 1 የሚነሳው አይቻልም። እዚህ ጋርም ከኔጌቲቭ 1 እዚህ ጋር ደግሞ ከዋን አይቻልም ማለት ነው። ምክንያቱም እዚህ ጋር ዜሮ ስላገኘን የኤክስ ኮምፖነንት፣ በዚህ ምክንያት የዋይ ኮምፖነንቶችን እንኳን መፈለግ አይጠበቅብንም ማለት ነው። አንዴ የኤክስ ራሱ ዩኒክ ስለሆነ ኤ ላይ ያለው። ስለዚህ በዚህ ምክንያት የስምንተኛ ጥያቄ መልስ ኤ ይሆናል ማለት ነው። Question number 9. Given that cos 75 degree is equals to A, which of the following has value A? A 15 degree, B 255 degree, C -245 degree, D -645 degree. So አሁን እዚህ ጋር ምንድነው የትሪግኖሜትሪክ ሪሌሽንሺፕን ተጠቅመን መስራት ይኖርብናል ማለት ነው። ይህን ጥያቄ ለመመለስ አሁን ኮስ ኦፍ 75 ዲግሪ ስንት ነው ተብለናል? ኤ ነው ተብለናል ማለት ነው። አሁን እንግዲህ ኮስ እንደምታውቁት ኢቭን ፋንክሽን ነው which means ኮስ ቴታ እና ኮስ ኔጌቲቭ ቴታ እኩል ነው ማለት ነው። ኮስ ኔጌቲቭ ቴታ እኩል ነው። ስለዚህ አሁን በሱ ከሄድን የትኛው ነው ማለት ትክክለኛ መልሳችን የሚሆነው? ዲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። አሁን እንግዲህ ኤ ላይ ያለው ኮስ ኦፍ 15 ዲግሪ ነው የሚለን። እንግዲህ አሁን ኮምፕሊሜንተሪ ከሆነ which means አሁን ኮምፕሊሜንተሪ አንግል የሚባሉት የሆነ ቤታ እና አልፋ ተደምሮ አንድ ላይ 90 ዲግሪ የሚሰጡን ከሆነ ኮምፕሊሜንተሪ አንግል ይባላሉ ማለት ነው። እንግዲህ አሁን ከ75 ኮስ ኦፍ 75 ጋር ኮምፕሊሜንተሪ አንግል ሰርቶ እኩል የሚሆነው ኮስ ሳይሆን ሳይን ኦፍ 15 ቢል እውነት ነበር ማለት ነው። በሱ ምክንያት ይሄኛው ሊወጣ ይችላል። ኮስ ኦፍ 225 ደግሞ the same
ተርሚናል አንግል ላይ አይመጣልንም ማለት ነው። በሱ ምክንያት ይጠፋል። ሲ ላይ ያለውም በተመሳሳይ መልኩ ይጠፋል ማለት ነው። ዲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው ለጥያቄ ቁጥር 9 ማለት ነው። Question number 10. Which of the following is the area in square units of the segment of the circle of radius 6 and the central angle 90 degree? እንግዲህ አሁን ምድሮ የተጠየቅነው ኤሪያ ኦፍ ሴግመንት ነው ማለት ነው። ኤሪያ ኦፍ ሴግመንት ደግሞ እንደሚታወቀው የሆነ ሰርክል እዚህ ጋር ካለ አሁን እዚህ ጋር ራዲየስ ካለን ይችኛዋ ቴታ 90 ዲግሪ ናት ተብለናል። እንዲህ አሁን በየሆነ ኮርድ ቢቆረጥ እዚህ መሃል ያለችዋን ኤሪያ ነው ማለት ነው ፈልጉ የተባለው። እንግዲህ እንደምናውቀው ሙሉ ምንድነው ኤሪያ ኦፍ ሴክተር ይባላል። እዚች ጋር ደግሞ የሆነች ትራያንግል ቀርታናለች ማለት ነው። እንግዲህ የሙሉ ኤሪያ ኦፍ ሴክተሩ ሲቀነስ ኤሪያ ኦፍ ትራያንግል ስናደርግ በቀላሉ ኤሪያ ኦፍ ሴግመንትን ልናገኝ እንችላለን ማለት ነው። ስለዚህ እስቲ ሰብስቲት በማድረግ እንየው። አሁን ኤሪያ ኦፍ ሴግመንት ማለት ኤሪያ ኦፍ ሴክተር ማይነስ ኤሪያ ኦፍ ትራያንግል ነው ማለት ነው። ይሄን ቤዚክ ፎርሙላ መያዝ አለባችሁ። አሁን ኤሪያ ኦፍ ሴክተር እንዴት ነው የሚፈለገው? ፓይ አር ስኩዌር ታይምስ ቴታ ኦቨር 360 ማይነስ ኤሪያ ኦፍ ትራያንግሉ ደግሞ 1 ኦቨር 2 አር ስኩዌር ሳይን ቴታ ሊሆን ይችላል ማለት ነው። ሳይን ቴታ ሊሆን ይችላል። አሁን አራችን እዚህ ጋር ስንት ስትሆናል ማለት ነው? 6 ዩኒት። ቴታችንስ 90 ዲግሪ። ጀስት ሰብስቲቱት እናድርገው ማለት ነው። 90 ኦቨር 360 ታይምስ ፓይ ኢንቱ 36 ማይነስ 1 ኦቨር 2 ኦፍ 36 እንግዲህ 36 እያልኩት ያለሁት እዚህ ጋር አር ስኩዌርን ስለሆነ ማለት ነው። እዚህ ጋር 90 ኦቨር ፓይ ኢንቱ 36 ያልኩት እሱን ነው ማለት ነው። ስኩዌር እያደረኩት ስለሆነ እንግዲህ ሳይን ቴታ ብያቸዋለሁ። ሳይን ኦፍ 90 ደግሞ 1 ስለሆነ እዚህ ጋር ጀስት 1 ብንለውም ባንለውም ለውጥ አይፈጥርብንም ማለት ነው። እዚህ ጋር እቺ 0 በዚህኛዋ 0 ትጠፋለች ማለት ነው። ይችኛዋ በ9 1 በ9 4 ትሆናለች ማለት ነው። እንግዲህ እዚህ ጋር ስንት ቀርቶናል? 1 ኦቨር 4። እዚህ ጋር ደግሞ 36 1 ኦቨር 2 36 ስንት ነው ማለት ነው? 18 ይሆናል ማለት ነው። እንግዲህ አሁን ይሄኛውን እስቲ ሞር ሲምፕሊፋይ ለማድረግ እንሞክር። እቺ በአራት 9 ትሆናለች። እዚህ ጋር ደግሞ በ4 1 ትሆናለች ማለት ነው። ስለዚህ እዚህ ጋር የሚቀረን ምን ብቻ ነው ማለት ነው? 9 ፓይ ማይነስ 18 ነው ማለት ነው። እንግዲህ 9ን ለብቻ ካወጣን ፓይ ማይነስ 2 ይሆናል ማለት ነው። ይሄኛውን ዲስትሪቢዩት ብታደርጉት የላይኛውን ሊሰጥን ይችላል። ስለዚህ ለአስረኛ ጥያቄ ኤ ትክክለኛ መልስ ይሆናል ማለት ነው። 1 ማይነስ 2 ኦቨር ኤን ነው ማለት ነው። ስለዚህ አሁን እዚህ ውስጥ ሰብስቲት እና እያደረግን የትኛው ትሩ ነው የትኛው ትሩ አይደለም የሚለውን ቼክ እናድርገው ማለት ነው። ኤ ላይ የሚለው the second term is -1 እስቲ እውነት ነው አይደለም የሚለውን እንየው ማለት ነው። a2 እንግዲህ እዚህ ጋር እንዳልነው n + 1 ነው። ስለዚህ -1 2 + 1 ስንት ነው? 3 ታይምስ 1 ኦቨር 2 ኦቨር 2። ስለዚህ አሁን እንግዲህ 2 ኦቨር 2 ስንት ነው? እዚህ ጋር ይችኛዋ 1 ናት ማለት ነው። ስለዚህ 1 ማይነስ 1 ደግሞ ስንት ነው? 0። እዚህ ጋር 0 ታይምስ የትኛውን ቁጥር ምንድነው? 0 ነው። ስለዚህ አሁን እዚህ ጋር ኤ ላይ የተሰጠን ስቴትመንት ፎልስ ነው ማለት ነው። ምንድነው የሚለን እሱ? the second term is -1 ትክክል አይደለም። the second term is 0 ነበር ማለት ነው መሆን የነበረበት። እንግዲህ አሁን የኤ ፎልስ እንደሆነ አረጋግጠናል ማለት ነው። አሁን እስቲ የቢ የሲ የዲ እያደረገን መሄድ ትችላላችሁ ማለት ነው። ጊዜ ላለመግደል ቢን ቼክ ማድረግ ትችላላችሁ።
ዲንም ቼክ ማድረግ ትችላላችሁ። እስቲ ሲ ላይ ያለው ነገር ትሩ ነው አይደለም የሚለውን ቼክ እናድርገው ማለት ነው። ምንድነው የሚለው the fourth term is negative። እስቲ እውነትም ኔጌቲቭ ነው አይደለም የሚለውን ቼክ እናድርግ ማለት ነው። so a to the 7 is equals to minus 1 to the fourth term ማለት 5 times 1 minus 2 over 4 ነው ማለት ነው። ስለዚህ 2 over 4 ስንት ነው? 1 over 2 1 over 2 1 minus 1 over 2 ስንት ነው ማለት ነው? እዚህ ጋር የሚሆነው 1 over 2 ነው ማለት ነው። ስለዚህ 1 to the negative 5 1 to the 5 ስንት ነው? ኔጌቲቭ 1 times 1 over 2 ስንት ይሆናል ማለት ነው? ኔጌቲቭ 1 over 2 ማለት ነው። ኔጌቲቭ 1 over 2 ይሆናል። ስለዚህ ሲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። Question number 12. Consider the objective function z is equals to 2x plus y subject to the constraint እዚህ ጋር ትሆናል ማለት ነው። which of the following numbers are minimum and maximum value of z respectively ብሎ ሰጥቶናል ማለት ነው። እንግዲህ አሁን እዚህ ጋር መጀመሪያ ምንኖችን እናውጣ። የተሰጡን የሴት ኦፍ ፖሲብል ፔርሶችን መጀመሪያ እናወጣለን ማለት ነው። ስለዚህ እንዳልኳችሁ ኮርነር ፖይንት ወይ ደግሞ ፔርስ ኦፍ ፖሲብል ኮርነር ፖይንት ላይ የምናገኛቸውን ፖይንቶች ተጠቅመን ሰብስቲት አርግተን ማክሲመሙን እንፈልጋለን ማለት ነው። ስለዚህ አሁን ፖሲብል ፖይንቶቹ ስንት ናቸው? 1,0 5,0 0,1 እና 0,2.5 ነው ማለት ነው። እንግዲህ ከነዚህ ሚኒመም እና ማክሲመም የሚለውን እንፈልጋለን ማለት ነው። አሁን እዚህ ጋር ኦብጀክቲቭ ፋንክሽኑ ተሰጥቶናል z is equals to 2x plus y የሚለው ማለት ነው። እንግዲህ እነዚህም ፖይንቶች እዚሁ በእነዚህ በአራት ሰብስቲት ስታደርጉ ሚኒመሙ ስንት ነው ማለት ነው የሚመጣላችሁ? 1 ማለት ነው። ማክሲመሙ ደግሞ 10 ነው ማለት ነው ይመጣላችሁ። so the correct answer is a ነው ማለት ነው ለዚህኛው ጥያቄ። so question number 30. What is the remainder of when polynomial function f of x to the x cube minus 2x square plus 2x plus 1 is divided by x plus 1 over 2? A negative 1, B 2, C 1, D negative 1 over 2. So አሁን f of x በኪው ኦፍ ኤክስ ዲቫይድ ካደረገን ማለት ነው። ኪው ኦፍ ኤክስ ደግሞ ሊነር ከሆነ ለምሳሌ ኪው ኦፍ ኤክስ ኤክስ ፕላስ ኤ ከሆነ ማለት ነው። ኪው ኦፍ ኤክስ ኤክስ ፕላስ ኤ ከሆነ ኤፍ ኦፍ ኔጌቲቭ ኤ ምንድነው ማለት ነው የሚሰጠን? አር ኦፍ ኤክስን ይሰጠናል ማለት ነው። አር ኦፍ ኤክስን ማግኘት እንችላለን በቀላሉ። ሶ ምን ማለት ነው? ኤፍ ኦፍ ኔጌቲቭ 1 ኦቨር 2ን ሰብስቲቱት ካረገን ቀጥታ ማንን ይሰጠናል ማለት ነው? ሪሜንደሩን ይሰጠናል ማለት ነው። ሶ አሁን እንተካ እንግዲህ ኤፍ ኦፍ ኔጌቲቭ 1 ኦቨር 2 እዚህ ጋር 1 ኦቨር 2 ልክ ማለት ነው። so 4 into negative 1 over 2 to the cube, okay, then negative 2 negative 2 1 over 2 እዚህ ጋር ኔጌቲቭ አለባት ስኩዌር ፕላስ 1 ይሆናል ማለት ነው። እንግዲህ ፕላስ 1ን በኋላ አድ እናደርግበታለን። ፎር ይሄኛው ስንት ነው ማለት ነው የሚሆነው? ኔጌቲቭ 1 ኦቨር 8 እዚህ ጋር ይሄኛው በዚህኛው ይጣፋል። ኔጌቲቭ ታይምስ ኔጌቲቭ ከሱ በፊት እዚህ ጋር 1 ኦቨር 4 ያደርጓል። ይሄኛው ፖዚቲቭ ያደርጓል። 2 ታይምስ 4 1 ኦቨር 2 ማይነስ 1 ኦቨር 2 ይሆናል ማለት ነው። ስለዚህ
እቺኛዋን እስቲ እናቃላት። እቺኛዋን ስናቃል እዚህ ጋር ያለችውን በአራት አንድ በአራት ሁለት ሊሆን ይችላል ማለት ነው። ሶ ይሄኛው ወዴት ሪዲዩስ ሆነ? 1/2 ሶ አሁን እንግዲህ እዚህ ጋር -1/2 ነው ቢኮዝ ማይነስ ስላለች ማለት ነው። እሺ ሶ አሁን ዲኖሚኔተሩ ተመሳስሎልናል። ይሄ ከምን ጋር እኩል ነው? አንዱን ዲኖሚኔተር ልንወስደው እንችላለን 2 into -2 which is ከ-1 ጋር እኩል ነው ማለት ነው። ሶ ለ13ኛው ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። Question number 40. What is the state of critical numbers of the function f of x x cubed minus 3x square? A 0,2, B 0,3, C 0,1, D 1,3 ስለዚህ አሁን ክሪቲካል ነምበርን እየተጠየቅን ነው ማለት ነው። ስለዚህ ክሪቲካል ነምበርን ለመፈለግ መጀመሪያ ኤፍ ዴሪቬቲቭ ኦፍ ኤክስን እንፈልጋለን። ዜን ኤፍ ዴሪቬቲቭ ኦፍ ኤክስን ከምን ጋር ኢኩዌት ማድረግ ነው? ከዜሮ ጋር ማለት ነው። ስለዚህ የሚመጣልንን አውትፑት ክሪቲካል ነምበር እያልን እንጠራዋለን ማለት ነው። ስለዚህ እስቲ እንፈልገው። ኤፍ ኦፍ ኤክስ ኢዝ ኤክስ ኪዩብ ማይነስ 3x ስኩዌር ሶ 3x ስኩዌር ማይነስ 3x ይሆናል ዴሪቬሽኑ ማለት ነው። አሁን እንግዲህ እስቲ ይሄኛው ሞር ሲምፕሊፋይ እናድርገው። 3xን ካወጣን x ማይነስ 2 ይቀረናል ማለት ነው። ሶ ይሄኛውን ቀጥታ እንግዲህ ዴሪቬቲቭ ፈልገናል ከዜሮ ጋር ኢኩዌት እናድርገው ማለት ነው። ከዚህ ምን እናገኛለን? ኤክስ 0 መሆን ይችላል፣ ኤክስ 2 መሆን ይችላል ማለት ነው። ይሄ ስቴትመንት ትሩ ለመሆን ስለዚህ 0 እና 2 በቀላሉ ትክክለኛው መልሳችን ይሆናሉ ማለት ነው ለዚህኛው ጥያቄ። እሺ ወደ ጥያቄ ቁጥር 15 ስንሄድ in triangle ABC and the triangle EFG, AB is 4 of EG, AC is 8 of EF, and the GF is equals to 0.25 of BC. Then which of the following similarity theorems are the two triangles similar? እንግዲህ አሁን ስቴት እያደረገልን ነው። ኤቢ ከ4 ኦፍ ኢጂ፣ ቢሲ ደግሞ ከ8 ኦፍ ኢኤፍ እና ጂኤፍ ደግሞ ከቢሲ ጋር እያለን ነው ማለት ነው 0.25። እንግዲህ አሁን የኤቢ ኦቨር ኢጂ እና የኤሲ ኦቨር ኢኤፍ እና የቀረውን የሳይድ ሬሾ ብንሰራ ስንት ነው ማለት ነው የሚሆነው? 4 ማለት ነው። ስለዚህ ሳይድ ቲዮረም እነዚህ ሁለቱ ትራያንግሎች ሲሚላር መሆን ይችላሉ ማለት ነው። ስለዚህ ትክክለኛ መልስ ስለዚህ ጥያቄ ዲ ይሆናል ማለት ነው። 16ኛ ጥያቄ what is the image of the point 0,3 when it's reflected about y equal to x plus 1? A 2,4, B 1,2, C 2,1, D 1,4። ስለዚህ አሁን ምንድነው ሪፍሌክሽን ላይ አሁን ለምሳሌ በy is equals to x ሪፍሌክት የምናደርግ ከሆነ የሆነን ፖይንት ለምሳሌ AB ሪፍሌክት የምናደርገው ከሆነ ምንድነው ማለት ነው አፍተር በዚህ ሪፍሌክሽን የሚሰጠን BA ሪቨርስ ይሆናል ማለት ነው እንደምናውቀው። ሶ አሁን ምንድነው ማለት ነው የምናደርገው መጀመሪያ ይሄኛው ደግሞ አሁን የተሰጠን +1 አለበት። መጀመሪያ በአንድ ዩኒት ዳውንዋርድ ሺፍት እናደርገውና ከዛን በy ኢኳል ቱ ኤክስ ሪፍሌክት አድርገን ከዛ ደግሞ አንድ አሁንም ወደ ኋላ አይደለ የመለስነው ወደ ፊት ለፊት አንድ አፕዋርድ እንሄዳለን ማለት ነው። እንደዛ በቀላሉ ልናገኝ እንችላለን ማለት ነው። ሶ አሁን y is equals to x plus y ስለሆነ በአንዳንድ ዩኒት ትራንስሌት እናደርገው ወደ ኋላ ማለት ነው። ሶ ምን ይሆናል? ይሄኛው y ብቻ ስለሚመለከት y 0.3 minus 1 ይሆናል ማለት ነው which is 0.2 ይሆናል ማለት ነው። ከዛ በኋላ አሁን ይሄኛውን ሪፍሌክት እናድርገው እንግዲህ በy equals to x በy is equals to x ሪፍሌክት ሲደረግ ስንት ነው ማለት ነው የሚሆነው
2 0 ይሆናል ማለት ነው። ስለዚህ አሁን 2 0ን አንድ ዩኒት አፕ ቅድም ወደታች መልሶ አፕዋርድ አንድ ዩኒት ስናስኬደው 2,1 እናገኛለን ማለት ነው። ስለዚህ ትክክለኛ መልሳችን ሲ 2,1 ይሆናል ማለት ነው። እናንተ ከፈለጋችሁ ሚድ ፖይንትንም ተጠቅማችሁ ልትፈልጉ ትችላላችሁ ማለት ነው። ሶ 16ኛ ጥያቄ መልስ ሲ ይሆናል ማለት ነው። 17ኛ given the polynomial function f of x equals to ax the power of 5 minus x the power of 4 plus bx plus 1 where a is different from 0, then which of the following statement is true about the graph of the f? A, the graph of f intersects y-axis at the point 0, minus 1. B, if a is greater than 0, the graph of f increases in the domain of f. C ደግሞ the graph of the f has at most 5 turning points. D, the graph of f can intersect x-axis at most 5 points ይሆናል ማለት ነው። ሶ አሁን እስቲ ቼክ እናድርግ ትሩ ኦር ፎልስ መሆኑ የተሰጠን ስቴትመንት ኤ ላይ ያለው አሁን ዋይ አክሲስ ኦር ደግሞ ዋይ ኢንተርሰፕቱ ኤክስ ዜሮ የሚሆንበት ቦታ ነው ማለት ነው። እንግዲህ ኤክስ ዜሮ ካስገባ ይችኛው ኤክስፕሬሽን ዜሮ ትሆናለች፣ እቺ ኤክስፕሬሽን ዜሮ ትሆናለች፣ እንዳለ ኤክስ ያለባቸው ዜሮ ይሆናል ማለት ነው። ስለዚህ ዜሮን ስናስገባ ስንት ነው ማለት ነው የሚቀረን? ዋን ብቻ ነው ማለት ነው የሚቀረኝ እዚህ ጋር ግን 0, -1 እያለ ስለዚህ ይሄኛው ፎልስ ይሆናል ማለት ነው። ይሄኛው ፎልስ ይሆናል። ቢ ላይ ደግሞ ያለው if a is greater than 0 the graph increases in the domain of f ይለናል። አሁን a greater than 0 ከሆነ ለዚህኛው ኤክስፕሬሽን ሁሌም ኢንክሪዚንግ ነው ማለት አንችልም። because second derivative ከሰራን ሜቢ ኔጌቲቭ ሊመጣ ይችላል ማለት which is decreasing የሚሆንበት አጋጣሚ ሊኖር ስለሚችል እንዲህ መደምደም አንችልም ማለት ነው። ሶስተኛ or ደግሞ ሲ ላይ ያለው the graph of f has at most 5 turning points አሁን n አሁን ለምሳሌ a to the n ፓወሩ n የሆነ ፖሊኖሚያል ፋንክሽን at most n-1 turning point ይኖረዋል። at most ስንት -1 n-1 turning point ይኖረዋል ማለት ነው። ምን ማለት ነው? አሁን ለምሳሌ የፖሊኖሚያል ፋንክሽንን or ደግሞ የፖሊኖሚያል ፋንክሽን f of x equals to x squareን ከወሰዳችሁ ማክሲመም ስንት turning point ነው ማለት ነው የሚኖረው? 1 which is እንዲህ ወይ upward ወይ ደግሞ downward ይሆናል ማለት ነው። ስለዚህ የቀረችን ምርጫ እቺ ብቻ ናት። እቺ ትሩ ትሆናለች ማለት ነው። ስለዚህ ምን ይላል? the graph of f can intersect x axis at most 5 points true ነው ማለት ነው። n the f of x a to the n የሆነ ፋንክሽን at most n times x አክሲሶችን ሊነካ ይችላል ማለት ነው። or 5 real ሶሉሽኖችን ሊኖረው ይችላል ማለት ነው። ስለዚህ ትክክለኛ መልስ ዲ ይሆናል ማለት ነው። question number 80 let A and B be two matrices of same order, then which of the following is true about their product matrices? A 2AB is equals to 2A into 2B. B the A times B transpose is A transpose B transpose ይሄኛው እንዲህ A transpose B transpose ነው እያለን ያለው። C A plus B into A is A square plus AB. D AB is equals to BA. ስለዚህ አሁን እቺኛን ለመመለስ አንድ ወሳኝ የሆነች ፕሮፐርቲ አለች። ፕሮዳክት ኦፍ ማትሪክስ ኮሚታቲቭ አይደለም። A times B times A ጋር እኩል አይሆንም። ማትሪክስ ላይ የተለያዩ ቁጥሮችን or ደግሞ ማትሪክሶችን ወስዳችሁ ቼክ ልታደርጉ ትችላላችሁ ማለት ነው። ቢኮዝ መልቲፕሊኬሽን ላይ የሆነ መልቲፕሊኬሽን ኮሚታቲቭ ነው፣ እንደዛ
ያ ሩል ፕሮዳክት ኦፍ ማትሪክስ ላይ አይሰራም ማለት ነው። በሱ ምክንያት ዲ ላይ ያለው ይወጣል ማለት ነው። አሁን እዚህ ጋርም ካያችሁ አሁን ኤ ፕላስ ቢ ኢንቱ ኤ አይደል? ይሄኛው እንዲህ ውስጥ ዲስትሪቢዩት ስናረግ ኤ ስኩዌር ፕላስ ምንድነው ማለት ነው የምናገኘው ቢ ኤን እናገኛለን ማለት ነው። መጀመሪያ ቢ ነው ማለት ነው የሚቀድመው እንጂ ኤ አይደለም። እዚህ ጋር ኤ እና ቢ እንግዲህ ቅድም እንዳልኳችሁ ኤ ቢ እና ቢ ኤ ይለያያል ማለት ነው። ስለዚህ በዚህ ምክንያት እዚህ ጋር ሲ ላይ ያለው ፎልስ ይሆናል ማለት ነው። ሶስተኛ ላይ ቢ ኦር ደግሞ ቢ ላይ ያለው ደግሞ ምንድነው የሚለው ኤ ትራንስፖዝ ኤ ታይምስ ቢ ትራንስፖዝ ኤ ትራንስፖዝ ቢ ትራንስፖዝ ነው የሚለን። ይሄኛው ውሸት ነው። ለምንድን ነው ኤ ታይምስ ቢ ደብል ትራንስፖዝ ማለት ቢ ትራንስፖዝ ኤ ትራንስፖዝ ጋር እኩል ነው ማለት ነው። ስለዚህ ትክክል አይሆንም ይሄኛው። ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። ቢኮዝ ይሄ ስካላር መልቲፕሊኬሽን ኮሙታቲቭ ፕሮፐርቲ ይኖረዋል ፕሮዳክት ኦፍ ማትሪክስ ላይ። ስለዚህ ትክክለኛ መልስ ኤ ነው ማለት ነው። 19ኛ let a and b nth term of an arithmetic sequence with a3 is 4 and a5 is equals to 24/5. Then which of the following is sum of first 6 terms? ምንድነው ማለት ነው? አሁን የተጠየቅ ነው ኤስ 6 ነው ማለት ነው የጠየቅነው። ይሄ ማለት ነው n/2 a1 ፕላስ ኤኤን አርግተን ልንፈልግ እንችላለን ማለት ነው። ኤኤን እዚህ ጋር ኤ6 አርግተን ልንፈልግ እንችላለን ወይ ደግሞ ኢን አዘር ዌይ ኤስ6 ማለት n/2 ኢንቱ 2a1 ፕላስ n-1 ዲ አርግተንም በሁለቱም መንገድ ልንፈልግ እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ኤ1 የለንም፣ ከዛ ደግሞ የሚያስፈልገን ማለት ነው ዲ የለንም ማለት ነው። ይሄ ኤንኤኖቹ 6 ተክተን መስራት እንችላለን። ስለዚህ አሁን ኤ1 እና ዲ እንፈልግ ማለት ነው። ሶ አሁን ዲ እንዴት ነው? ዲ ማለት ምን ማለት ነው? ኤ5 ማይነስ ኤ3 ኦቨር 5 ማይነስ 3 አርግተን ልናገኝ እንችላለን ማለት ነው የዲን ቫልዩ። ሶ እሱን ስንተካ ስንት ነው ማለት ነው ዲ የምናገኘው? ዲ ኤ5 ስንት ነው? 24 ኦቨር 5 ሲቀነስ ኤ3 ስንት ነው? 4 ኦቨር 5 ሲቀነስ 3 2 ይሆናል ማለት ነው። ስለዚህ እዚህ ጋር ኦቨር 1 አለ። ይሄን ስንሰራ ስንት ነው ማለት ነው የምናገኘው? 2 ኦቨር 5 እናገኛለን ማለት ነው። ሶ ይሄን ካገኘን በኋላ አሁን ዲን አግኝተናል። ኤን ማግኘት ብቻ ነው ማለት ነው የሚቀረን። ስለዚህ ኤ ደግሞ እንዴት ልናገኝ እንችላለን? let me show you here a3 ማለት a1 plus 3 minus 1 times 2 over 5 ነው። a3 ደግሞ ማለት ስንት ተሰጥቶናል? እዚህ ጋር 4 ተሰጥቶናል ማለት ነው። ሶ 4 በይሄኛውን ሲምፕሊፋይ እናርገው ማለት ነው አሁን አብረን። ስለዚህ 3 minus 1 እዚህ ጋር ያለው ስንት ነው ማለት ነው? 2 times 2 አሁንም እንደገና 4 ነው ማለት ነው። 4 over 5 plus a1 equals to 4 ነው ማለት ነው። ስለዚህ ይሄኛውን እስቲ ሪራይት አድርገን እንደገና ሲምፕሊፋይ እናድርገው ማለት ነው። ስለዚህ a1 ማለት ከስንት ጋር እኩል ነው? 4 minus 4 over 5 እዚህ ጋር 1 አለ 5 ከታች አለ 20 ሲቀነስ 4 ይሆናል ማለት ነው። 20 ሲቀነስ 4 ስንት ነው? 16። ሶ የኤ1 ቫልዩ ስንት ነው ማለት ነው? 16 አምስተኛ። ሶ አሁን ዲን አግኝተናል፣ ኤን አግኝተናል። ጀስት ሰብስቲቱት እናድርግ ማለት ነው። ኤስ6 ማለት 6 ኦቨር 2 ኢንቱ 2 ታይምስ 16 አምስተኛ ፕላስ የኤን ቫልዩ ስንት ነው? 6 ማይነስ 1 5 ዲፍረንሱ ስንት ነው? 2 ኦቨር 5። ሶ አሁን እዚህ ጋር ይችኛው ቫልዩ ካንስል አውት ሊደረግ ይችላል ማለት ነው።
እዚህ ጋር ያለው 2 ብቻ ሊሆን ይችላል። እሺ አሁን ይሄኛው 32 ሊሆን ይችላል እዚህ ጋር ያለው ማለት ነው 32 ሶ አሁን እዚህ ጋር ኦቨር 1 አለ የውስጡን ማቅለል እንችላለን ማለት ነው which is 5 32 አለን plus 2 over 5 ይሄ እንዲህ ይሄኛውን ሲምፕሊፋይ አርግታችሁ የመጨረሻውን ሪዛልት ስንት ነው ማለት ነው የምታገኙት 126 አምስተኛ ነው ማለት ነው የምታገኙት። ስለዚህ ይሄን ቫልዩ ሲምፕሊፋይ ስታደርጉ ስንት ነው ማለት ነው የምታገኙት 26 አምስተኛን ታገኛላችሁ ማለት ነው። ስለዚህ የ19ኛ ጥያቄ መልሱ ቢ ነው ማለት ነው። 20ኛ given the system of linear equation እዚህ ጋር የምታዩት ሲስተም ተሰጥቶናል ማለት ነው። ይሄኛው where a1 a2 b1 b2 c1 c2 are constant እና እዚህ ጋር ያሉት ነገሮች ደግሞ different from 0 ናቸው። ስለዚህ አሁን የሁሉም ሬሾ የኮፊሸንቱ ይሄኛውን ለዚህኛው ሶስቱንም ስናካፍል ሬሾአቸው እኩል መጣ ይለናል። ስለዚህ ሊኒየር ኢኩዌሽን ትሩ የሆነው የትኛው ነው የሚለን ኤ the system has unique solution b the system has exactly two solution c the system has no solution d the system has infinitely many solution ሶ እንግዲህ የሶስቱን ሬሾ ስናካፍል ሶስቱም እኩል ከመጣ ምን ልንለው እንችላለን the system has infinitely many solution ሊባል ይችላል ማለት ነው። እዚህ ጋር ደግሞ ዲፈረንት ቢሆን ኖሮ ይሄኛው ምን ሊባል ይችላል ኖ ሶሉሽን ነበር ማለት ነው የሚባለው። እዚህ ጋር ደግሞ የመጀመሪያው ላይ ይሄኛው እዚህ ጋር ይሄኛው እኩል ባይሆን ኖሮ the system has unique solution ይባላል ማለት ነው። ግሬድ 9 ላይ ያለ ኮንሴፕት ነው። መጽሐፋችንም ሪፈር ማድረግ ትችላላችሁ ማለት ነው። ስለዚህ የ20ኛ ጥያቄ መልስ ኤ ይሆናል ማለት ነው። 21 which of the following is the general form of the equation of the circle with the center ተሰጥቶናል ራዲየሱ √3 ነው ተብለናል። a x plus 1 to the square plus y square equals 3 b x square plus y plus 1 square equals 3 c x square plus y square minus 2x minus 2 equals 2 d x square plus y square plus 2x minus 2 equals to 0 so አሁን የሰርክል ጀነራል ፎርሙላ እንዴት ነው x minus h the whole square plus y minus k the whole square is equals to r square ስለዚህ እንግዲህ እዚህ ጋር ሴንተሩ ማን ነው ማለት ነው h እና k ነው ማለት ነው። እዚህ ጋር ተሰጥቶናል። ራዲየሱ ደግሞ √3 ነው። ስለዚህ let me just substitute እና የሚሆነውን ነገር እኒ ማለት ነው። ስለዚህ መጀመሪያ h እና k ስንት ነው ማለት ነው ከተሰጠን ኢንፎርሜሽን -1,0 r ስኩዌር √3 ነው ማለት ነው። ሶ አሁን ዳይሬክትሊ ሰብስቲት ማድረግ እንችላለን። x minus h ስንት ነው -1 into -1 whole square plus y minus 0 the whole square is equals to r square ነው ብያቸዋለሁ። r square ደግሞ ይሄኛውን ስኩዌር ስናደርገው ስንት እናገኛለን 3 ይሆናል ማለት ነው። እዚህ ጋር 3 ይሄኛው እንግዲህ ፕላስ ይሆናል እዚህ ጋር እዚች ጋር ያለችው ፋይናሏ ምንድነው ማለት ነው የምትሆነው x plus 1 the whole square እንግዲህ y minus 0 ለውጥ ስለማይፈጥር just y ብቻ ልንለው እንችላለን። y square equals to 3 ነው ማለት ነው። ሶ እንዲህ የተቀመጠልን ቀጥታ a ላይ እናገኘዋለን ማለት ነው። ሶ ለዚህ ጥያቄ 21ኛ a ትክክለኛ መልስ ይሆናል ማለት ነው። 23
if three identical coins are tossed once, what is the probability of getting at least two heads? so አሁን እንግዲህ three identical coins toss ተደረገ። እስቲ የመጀመሪያውን እስቲ toss እናደርገው tail head ሚል ሊሰጠን ይችላል ማለት ነው። አሁንም ቀጣዩን toss ሲደረግ tail head ይሄኛው ሜቢ tail head ሊሰጠን ይችላል ማለት ነው። ይሄኛውንም እንደገና tail head እዚህ ጋር ያለችዋም tail head ሊሰጠን ይችላል። ይሄኛውም በተመሳሳይ ማለት ነው። ሶስት ጊዜ ሊሆን ይችላል። አሁን እዚህ ጋር አትሊስት ምንድነው የተጠየቅነው? አትሊስት ቱ ሄድ አይደል? የመጀመሪያው አንድ ፖሲቢሊቲ፣ ሁለት ፖሲቢሊቲ፣ የዚህ ጋር ደግሞ ስንዘረዝር ቴል ሄድ ልናገኝ እንችላለን። እዚህ ጋርም ቴል ሄድ። ስለዚህ እንዲህ ዘርዝራችሁ ፖሲቢሊቲውን ስትቆጥሩ ስንት ነው ማለት ነው የሚሆነው? 4 ይሰጣችኋል ማለት ነው። ኦቨር ቶታል ደግሞ 8 ነው ማለት ነው። ስለዚህ ስንት ይሆናል? 1 ኦቨር 2 ትክክለኛ መልስ ይሆናል ማለት ነው ለዚህ ጥያቄ። ቢ ትክክለኛ መልስ ነው ማለት ነው። 23ኛ which of the following is not a characteristic of dispersion of data values? A. It measures scatteredness of a value. B. It's a measure of variation of data values. C. It indicates how data values are spread. D. It indicates a central position of value. I think ይሄኛው ጥያቄ ተደጋግሟል። እንግዲህ ዲ ብለነው አልፈነው ነበር። I'm sorry እንግዲህ ስህተት ተፈጥሯል ማለት ነው። እዚህ ጋር እንለፈው ማለት ነው። which of the following set is solution of the equation of 2x square plus x equals to 3x minus 1? A. empty set. B. 1 comma negative 1 over 2. C. root over 2. D. 1 over 2 comma root over 2. ስለዚህ አሁን ይሄኛውን ሶሉሽኑን ለመፈለግ መጀመሪያ እስቲ ኢንቱ ስታንዳርድ ፎርም እንጻፈው ማለት ነው። ፕላስ ኤክስ ማይነስ 3x ፕላስ 1 ከምን ጋር 0። እንዴት ይሄኛው ወደዚህኛው ሳይድ ወሰድ ነው ማለት ነው፣ ሌላ ነገር ሳይሆን። አሁን እዚህ ጋር 3x x minus 3x ስንት ነው ማለት ነው የሚሆነው? 2x ኔጌቲቭ 2x ነው ማለት ነው የሚሆነው። በደንብ ኢን ስታንዳርድ ፎርም ስንጽፈው ምን ይሆናል ማለት ነው? 2x ስኩዌር ማይነስ 2x ፕላስ 1 0 ይሆናል ማለት ነው። ምንድነው b ስኩዌር ማይነስ 4ac ሌስ ዛን 0 ከመጣ ምን ልንል እንችላለን ማለት ነው? ሶሉሽን የለውም ልንል እንችላለን ማለት ነው። ይሄ እዚህ ጋር የምታዩት ነገር ዲስክሪሚናንት ይባላል ማለት ነው። ዲስክሪሚናንቱ ሌስ ዛን 0 ከመጣ it has no solution። ቅድም እንግዲህ እንደሰራ ነው b ስኩዌራችን ስንት ነው ማለት ነው የሚሆነው 4። ስለዚህ እዚህ ጋር 4 ኢንቱ a ስንት ነው ማለት ነው 2። እዚህ ጋር የc ዋጋ 1። እዚህ ጋር 4 ሲቀነስ 8 ስንት ነው ማለት ነው የሚመጣው? finally negative 4 is less than 0 ይመጣል ማለት ነው። ይሄ መጣ ማለት ደግሞ the system has no solution ማለት ነው። ስለዚህ ኤ ትክክለኛ መልስ ይሆናል። 20ኛ consider the data given in the table below. What is the 20% of given data? ስለዚህ እዚህ ጋር ዳታዎቹ ተቀምጦልናል ማለት ነው። A 18 B 18.4 C 18.6 D 20። አሁን 80 ፐርሰንታይል ነው የተፈለገው። መጀመሪያ ኮሙሌቲቭ ፍሪኩዌንሲውን እንስራ ማለት ነው። ኮሙሌቲቭ ፍሪኩዌንሲ የዚህኛው ስንት ነው ማለት ነው የሚሆነው 3 7 10 20 25 35 ይሆናል ማለት ነው። ስለዚህ አሁን 20ኛ ፐርሰንታይል ማለት 20 ኢንቱ ቶታል ኮሙሌቲቭ ፍሪኩዌንሲ 35 ኦቨር 100 ይሆናል ማለት ነው። አሁን ይሄኛው በዚህኛው ተጻፍቶልናል።
እዚህ ጋር ፕላስ ዋን አለን 36 ይሆናል ማለት ነው። 36 ሲባዛ በ2 72 72 ሲካፈል ለ10 7.2 ነው ማለት ነው የሚመጣው። 7.2 ደግሞ ማለት ምን ማለት ነው? ሰባተኛው አይተም ፕላስ 0.2 ስምንተኛው አይተም ሲቀነስ ሰባተኛው አይተም አሁን ሰባተኛው አይተምን እንዴት ነው ማለት ነው የምናውቀው? በኩሙሌቲቭ ፍሪኩዌንሲያችን 7 የያዘውን ነው ማለት ነው ሄደ የምናየው። አሁን እዚህ ጋር ስንት ነው ኩሙሌቲቭ ፍሪኩዌንሲ? 3 እዚህ ጋር 7 እዚህ ጋር 10 ነው ማለት ነው። 10 ባለ 7 ይሄ ነው። ስለዚህ አሁን ባለ 7 ስንት ነው ማለት ነው? 18 ነው ማለት ነው እዚህ ጋር ይሄኛውን እናጥፋውና እስቲ ሰብስቲቲዩት እናድርገው። 17 ማለት 18 ፕላስ 0.2 እዚህ ጋር እንግዲህ ባለ 10 ባለ 8 20 ነው ሲቀነስ 18 ማለት ነው። እዚህ ጋር ሁለት ይሆናል ውስጥ ላይ ያለው ማለት ነው። እዚህ ጋር ታይምስ 0 እዚህ ጋር 2 ነው። ይሄኛውን ስናባዛ ስንት ነው ማለት ነው የሚሰጠን? 18 ሲደመር 0.4 ነው ማለት ነው የምናገኘው። እሱ ደግሞ ቢ ላይ ተቀምጦልናል ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ቢ ነው ማለት ነው። Question number 29. A bicycle travels 6 kilometers to the east and 4 kilometers to the west. What is the displacement of the bicycle from the initial point to final point? ስለዚህ አሁን የሆነ ቦዲ እንዲህ ወደዚህ 6 ኪሎ ሜትር ሄደ እና ወደ ኋላ ደግሞ 4 ኪሎ ሜትር ሄደ። ስለዚህ ስንት ነው ማለት የሚቀረው? 2 ኪሎ ሜትር to the east ማለት ነው። ወይ ደግሞ በቀላሉ እናንተ ምን ማድረግ ትችላላችሁ? 6 minus 4 2 ነው ማለት ነው which is opposite direction ስላላቸው ይቀናነሳሉ ማለት ነው። 2 to the east ነው ማለት ነው። ኔጌቲቭ 2 ቢመጣ ኖሮ 2 to the west ልትሉ ትችሉ ነበር ማለት ነው። ትክክለኛ መልሳችን ዲ ይሆናል ማለት ነው። እሺ consider the following mid semester examination result of students እዚህ ጋር ተሰጥቶናል ማለት ነው። what is the quartile division of the data? A 1.8 B 2 C 2.5 D 3 ስለዚህ አሁን quartile division እንዴት ነው የሚፈለገው? quartile division is Q3 minus Q1 over 2 በማድረግ ልናገኝ እንችላለን ማለት ነው። ስለዚህ አሁን ምንድነው የምታደርጉት? ይሄኛውን በኢንክሪዚንግ ኦርደር ትጽፉና Q3ን ከዛን Q1ን over 2 ታረጋላችሁ ማለት ነው። ከዛን መልሱ የትኛው ነው ማለት ነው የሚመጣላችሁ? ኤ ላይ ያለው ይመጣላችኋል ማለት ነው። እንግዲህ ይሄኛውን እናንተ ሰርታችሁ ቼክ ማድረግ ትችላላችሁ ማለት ነው። ለዚህኛው ጥያቄ ትክክለኛ መልሳችን ኤ ነው ማለት ነው የሚሆነው። Question number 28. Which of the following is true about the graph of the exponential function ax and a g of x 1 over a to the x where a is greater than 1? A. Their domain is set of all real numbers. B. Their range is set of all real numbers. C. Both are increasing functions. D. Their y-intercept is 1. አሁን ምንድን ነው ማለት ነው የኤፍ ኦፍ አሁን የኤክስፖኔንሻል ግራፍን ብናነሳ የኤፍ ኦፍ ኤክስ ኤ ቱ ዘ ኤክስ ብታነሱ እንዴት ነው ማለት ነው የሚሆነው? እንዲህ ነው ማለት ነው የሚሆነው። የዋን ኦቨር ኤ ቱ ዘ ኤክስ ደግሞ እንዲህ ይሆናል ማለት ነው። አይ ሚን እዚህ ጋር ከቲንግ እዚህ ጋር እንዲህ ነገር ይሆናል ማለት ነው። እዚህ ጋር ክሮስ የሚደራረጉባት ፖይንት ስንት ናት? 0.1 ናት ማለት ነው። which is x 0 የሚሆንበት y ኢንተርሰፕቱ 0.1 ላይ ነው ማለት ነው። ስለዚህ ይሄኛውን እንየው። their domains is set of real numbers እንግዲህ እንደምታዩት ወደዚህም እንዲህ ባውንደሪ የለውም እያደገ ነው የሚሄደው ወደዚህኛውም
እየተመለሰ ነው የሚሄደው ለሁለቱም it's dominant set of all real numbers true ነው ማለት ነው ይሄ ነገር የሚሆነው ሁለተኛ their range set of all real numbers ይሄኛው ፎልስ ነው እዚህ ጋር ካያችሁ ኔጌቲቭ እንትኑ አይነካም ማለት ኔጌቲቭ ሳይዱ ስለዚህ ይሄኛው ፎልስ ነው ሲ both are increasing function አይደለም ሁለቱ ኢንክሪዝ የሚያደርጉበት ፋንክሽን ቦታ ይለያያል አሁን ይሄኛው የመጀመሪያው ይሄኛው ፋንክሽን ማለት ነው ኢንክሪዚንግ ነው ይሄኛው ዲክሪዚንግ ነው ማለት ነው አይደለም ማለት ነው y ኢንተርሰፕት ኔጌቲቭ 1 ነው የሚለው እዚህ ጋር ይሄኛውም ፎልስ ነው 1 ነው ማለት ነው መሆን ያለበት ሶ ትክክለኛ መልስ a ይሆናል ማለት ነው let a be 3 by 3 matrix and the determinant is 2 then determinant of 2a transpose is equal to a1 b1 over 4 c4 d16 so አሁን ምንድነው ማለት ነው determinant of 2a transpose ይሄ ከምን ጋር እኩል ነው 2 to the 3 times determinant of a ጋር እኩል ነው ማለት ነው determinant of a እና determinant of a transpose እኩል ስለሆነ ስለዚህ እዚህ ጋር 2 ሊሆን ይችላል ማለት ነው እዚህ ጋር 8 ይሆናል 8 ሲባዛ 2 16 ትክክለኛ መልስ ነው ማለት ነው